እና እስከቱ ያው ካሜራችንን ደቅነን እየጠበቅናቸው ነው። ኦሬዲ ወደ 2 ሰዓት ተኩል አልፎናል እዚህ ጋር ከቆምን። እስቲ እንጠብቃለን እንግዲህ። ከሆነ ልጅ ጋር ሻይ ቡና እያሉ ነው፣ ግን ያው ሁኔታቸው የጓደኛ ሳይሆን የፍቅረኛሞች ነበር የሚመስለው። እስቲ ቪዲዮን አብረን እንከታተለው። ወጡ መሰለኝ፣ እነሱ ናቸው መሰለኝ ነው እነሱ ናቸው። በባለቤቴና በእኔ መካከል ትንሽ ክፍተት ስለተፈጠረ እሱን አጣርታችሁ እንድታቀርቡልኝ ፈልጌ ነው። ኦኬ ሶ ባለቤትን እንድንከታተል ነው ማለት ነው። ሰላም ጤና ይስጥልኝ ውድ የሃም ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬ ለየት ባለ ፕሮግራም መጥተናል። የፕሮግራም ሐሳቡም የመጣው የበፊቱ ቪዲዮዎች ከሚያይ አንድ ተመልካቻችን ነው። የበፊቶቹን ቪዲዮዎች ታውቋቸዋላችሁ። ያው በተለያየ ምክንያት ቪክቲም የሆኑ የተጎዱ እንዲሁም እርዳታ የሚሹ ባለ ታሪኮችን ነበር ስናቀርብላችሁ ነበረው። እናም አንድ ተመልካቻችን ደወለልን፣ አወራ ነው። በሱና በባለቤቱ መካከል ያለውን የተፈጠረውን ሁሉ ነገር ካስረዳን በኋላ ባለቤቱን እንድንከታተልለት ነበር የጠየቀን። ስትወጣ ስትገባ እንቅስቃሴዋን ሁሉ ተከታትለን ያለውን ነገር እንድናሳውቀው ነበር የፈለገው። እኛም የሃም ሚዲያ ሰራተኞች ተሰበሰብን፣ ተወያየንበት ስለ ጉዳዩ። የተመልካቻችንን ጥያቄ ተቀበልን። ሙሉን በክትትል ጊዜ የሚወጣውን ሙሉን ወጪ እንደሚሸፍንም ቃል ገባልን። ስለዚህ ያው ቀጥታ ወደ ስራ ነበር የገባ ነው። ከባለ ታሪካችን ወይም ከተመልካቻችን አንደበት እንስማው እስቲ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ እስቲ ለተመልካቾቻችን ግልጽ እንዲሆን ወደኛ የመጣህበትን እስቲ ምክንያት ንገረን። ያው እንግዲህ እናንተ ብዙ የተቸገሩ ሰዎች ህይወታቸው ምን ይመስላል የሚለውን ነገር ለህብረተሰቡ ታቀርባላችሁ። ግን እኔ የመጣሁበት ኬዝ ሌላ ነው። በባለቤቴና በእኔ መካከል ትንሽ ክፍተት ስለተፈጠረ እሱን አጣርታችሁ እንድታቀርቡልኝ ፈልጌ ነው። ኦኬ ሶ ባለቤትን እንድንከታተል ነው ማለት ነው። እሺ ማለት አንተ ከባለቤት ጋር ያለውን ነገር ለመፍታት አልሞከርክም ወደኛ ከመምጣት በፊት? ማለት ያው ሁሉም መቼም ባለ ትዳር ቀልድ አይደለም ትዳር እና በመሃላቸው ነገር ሲፈጠር ያንን ነገር አጥርተው መቀጠል አለባቸው ብለን ስለምናምን ማለት ነው። አንተ ያንን አልሞከርክም? ይገርማል። ብዙ መፍትሄ ናቸው ብዬ ያሰብኳቸው ጓደኞቿን ማማከር፣ ያለውን ችግር በሁለታችን መካከል ያለውን ችግር ምንድነው የሚለውን ነገር ለማጣራት በጣም ብዙ ሞክሬያለሁና መንስኤው ምን እንደሆነ አልገባኝም። ለዛም ነው ወደ እናንተ የመጣሁት። ኦኬ ማለት አሁን ለምሳሌ ብዙ ጊዜ ምን ያህል ጊዜ ሆነ አሁን እንደዚህ አይነት አለመጣጣም ውስጥ ከገባችሁ ምን ያህል ጊዜ ሆናችሁ? ላለፉት 5 ወራት ውስጥ ከባለቤቴ ጋር ጥሩ የሆነ ግንኙነት የለንምና በዛ ሰዓት በዛ ጊዜ ማለት ነው በዚች በ5 ወር ውስጥ ብዙ ነገር ሞክሬያለሁ፣ ልረዳት ሞክሬያለሁ። ያው አብዛኛውን ስራዬም ጫና ሊሆን ይችላል በሷ እና በእኔ መካከል ክፍተት የፈጠረው ብዬ አስብ ነበርና መነሻውን አታውቅም? ምክንያት ማለት እንደዚህ ነገር ሲፈጠር መቼም የሆነ መነሻ አለውና ምንድነው ማለት በፊትም ያው ለስራ ፊልድ ወጣለሁና ግን ይሄኛውን አሁን ከበድ ያለውን በሁለታችን መካከል ያለውን ችግር ያዩት 2 ወር ለፊልድ ለስራ ወጥቼ ወደ ክፍለ ሀገር ስመለስ ነው ያዩትና በጣም ይከብዳል። ባህሪዋ ተቀይሮብኛል። ማቃት ባለቤት አይደለችም። ትዳር ከሷ ጋር ስንመሰርት የነበረው ባህሪዋ አይደለም እና ከዚህ በፊትም እንደዚህ አይነት ባህሪ አይቼባት አላውቅምና በጣም መፍትሄ ስላጣሁ ነው ወደ እናንተ ልመጣ የቻልኩትና ይህን ችግር አውቃችሁ እናንተ አጣርታችሁ እንድታሳውቁኝ ነው። ኦኬ በትዳር ምን ያህል ጊዜ ቆያችሁ? አሁን 2ኛ ዓመታችን ነው። 2ኛ ዓመት። በጣም ጥሩ። ስለዚህ
የሷ ነገር እንግዲህ እንድንከተልልህ ነው ወጣ ማለት እንቅስቃሴዋን ተከታተል ለአንተ እንድንነግርህ ማለት ነው። አዎ ማወቅ እፈልጋለሁ። ምክንያቱም በጣም የማያቸው ነገሮች ውስጤን ይረብሹኛል። ቶሎ ቴክስቶች ይገቡላታል፣ ይደወልላታል። ተማሪው ለውጥ ምን ነበር? ያው እሱን በደንብ ታሰዳ። ይሄ ነው በቃ አሁን እንዳልኩ ብዙ ቴክስቶች ይገቡላታል። ስልኳን ትቆልፈዋለች። በፊት አቆ ነበር ፓተርኑ ስልኩን የኔ ስልክ ተቆልፎ አያውቅም፣ የሷም ስልክ ተቆልፎ አያውቅም። እና ቴክስቶቿን ትቆልፋለች። ስልኮቿ በጣም ብዙ ናቸው፣ ይደወላሉ። ማን እንደሚደውልላት አላውቅም። ይሄንን ጥያቄ ሳቀርብ ደግሞ ማን ነው እንደዚህ እንትን ስራ ነው ጓደኞቼ ናቸው ዘመድ ነው ትለኛለች። በጣም በቃ በቁጣ ነው የምትናገረኝ። ምን ያገባሃል? እና ግልጽነቷ ቶታሊ በቃ የለም። በቃ በፊት እኮ ዘመድ ሲደውል እንካናግራቸው ፍለፍቴ ነው የምታወራው፣ ጓደኞቿን ፍለፍቴ ነው የምታወራቸው። ግን አሁን ይገርማል እነሱን እያወራው ነው እያለችኝ፣ ግን ከኔ ተለይታ ርቃ ምናምን ነው የምታወራው ስልክ። ኢቭን አንዳንዴ ጠጥታ ትመጣለች ቤት ውስጥ። እንዴት ነው እንደዚህ አይነት ነገር ምናምን ስላት፣ አይ ከጓደኞቼ ጋር ነበርኩ ዛሬ ሌዲስ ናይት ብለን በቃ ልንዝናና ወተን ነው በዛው ትለኛለች። ኦኬ አንድ ቀን ነው ብዬ ሳልፍ ይደጋገም ጀመረ ይሄ ነገር እና በጣም የረበሸኝ ነው ትዳር ህይወት ውስጥ። እና እንዴት ነው እኔ ከሷ አሁን ልጅ መውለድ ፈልጋለሁ፣ ትልቅ ቤተሰብ መስራት ፈልጋለሁ። እና በሁለት ዓመት ውስጥ አልወለዳችሁም ማለት ነው? አልወለድንም። እኔም ስራ በዛብኝ። ፕላን አድርገናል ወለድ ያለብን በዚህ ጊዜ ነው ብለን ትዳራችን ውስጥ በፕላን እንመራለን ብለን አቅደን አስቀምጠናል። እና ገና ነው ጊዜው። ግን ጊዜው ቢረዝም ያው ከተጋባ በኋላ ጊዜ ይፈልጋል። ግን ለመውለድ ከተጋባ በኋላ ያው ትዳር ስትመሰርት ጎጆ ነው የምታቆመውና በጣም ብዙ ነገር አለ። ልጅ ሲመጣ አብሮት ወጪዎች አሉ ምናምንና እነሱን እኛ ሰትል እስክናረግ ጠብቀን ከዛ እንወልዳለን ብያታለሁ። እና ጊዜ ስጪኝ ብያታለሁ ለተወሰነ ጊዜ ስራዬን ትንሽ እንትን ልበልና የስራ እድገትም ስለማገኝ ያኔ ስራውም ቀለል ስለሚልልኝ ልጅ እንወልዳለን ብዬ አስረድቻታለሁ። ምናልባት በዛ ተቀይማ ይሆን እንዴ? በልጁ ምክንያት ምናልባት መውለድ የምትፈልግ ከሆነ አይመስለኝም። ያው ምክንያቱም ይሄንንም ሐሳብ አቅርቤላት ነበር። እኔ በጣም ነው የምወዳት፣ ይገርማል። እሷን ማጣት አልፈልግም። ግን እንደዚህ ብዬ በማቀርብላት ጊዜ እሷ የመለሰችልኝ ምላሽ በፊት እንደ መጓጓቷ ሳይሆን የሆነ በቃ ፊቷ ያስታውቃል። ችግር የለውም ቆይተን እንወልዳለን። አይ አሁን እኮ አቅም የለንም ልጅ መውለድ የማሳደግ ብላኝ ነው የመለሰችልኝና በፊት እንደዛ ጉጉት ያለባት ባለቤቴ ለልጅ እንዴት ነው አሁን ይሄን ጉጉት ያጣችው የሚለውን ነገር በጣም ሊገባኝ አልቻለም። እና ይሄን ይመስላል በቃ ትዳሬ ውስጥ በጣም ትልቅ የሆነ ችግር ያለውና እኔም ህይወቴ ከሚባክን ያለውን ችግር ቶሎ አውቄው መፍትሄ በፈልግለት ይሻላል ብዬ ስላሰብኩ ነው ወደ እናንተ የመጣሁት። እሺ ቆንጆ፣ እንግዲህ ያው እኛም መፍትሄ እዛው ቤት እንግዲህ ብትፈልግ ቆንጆ ነው ብለን እናስበው። ግን አንተ ያው እሱንም ሞክሬያለሁ ብለኛል፣ ቤት ውስጥም ለመታረቅም ነገሮችን ለመፍታት ሞክሬያለሁ ብለኛል። ስለዚህ ያው እኛ የምናደርገው እንግዲህ አሁን እንዳልከው ያው ስትወጣ ስትገባ መከታተላችንን እንጀምራለን። አንድ ሰውን መድብና ያው ግን ያው ሙሉ ወጪውን አንተ ነው የምትችለው። ምክንያቱም የባንተ ጥያቄ ስለመጣ ሙሉ ወጪውን ይችላል። ያ ሰው ስትወጣ ስትገባ ይከታተልልሃል። ያለውን ነገር ለአንተ ተከታትሎ ያቀርባል። እኛን ደስ የሚለን ታርቃችሁ አብራችሁ ብትኖሩ ነው። ግን ያው ይሄ ደግሞ ካንተ ከመጣ ጥያቄ ስራችን ነውና ማለት ስራችንም ባይሆን በእርግጥ ይሄ የመጀመሪያችን ቪዲዮ ነው። ከዚህ በኋላ እንግዲህ ይሄ ቪዲዮ ሰክሰስፉል ከሆነ ወይም ቆንጆ ውጤት ካመጣ እንቀጥላለን። ስልክ እናስቀምጥላችሁና በዛ ስልክኛን ኮንታክት ማድረግ ትችላላችሁ። እና ወዳጅ እንግዲህ ያው ሙሉ ሐሳቡና ፍላጎቱ ያንተ ስለሆነ እኛ ደግሞ ያንተን የማስተናገድ ግዴታም አለብን። ግን ያው ይሄን ነገር ስናደርግ ያዘጋጀናት ውል አለች። ይሄ ውል ምንድነው? ትፈርምልኛለህ ማለት ነው። ውሉ ምን መሰለህ የሚለው ውሉ ምን መሰለህ፣ ዋና ፖይንቶቹ ምን መሰሉ?
ይሄን ቪዲዮ በምንሰራበት ሰዓት እውነት አድርገውና ሚስት ከሌላ ወንድ ጋር ብትያዝ ወይም ሌላ ብቻ የሆነ ቦታ ብትያዝ ያው አንተ መኖር አይቀርም ብለን እንገምታለን። ደውለን እንጠራለን። ምክንያቱም እጅ ከፍንጅ ማየት ስለምፈልግና በዛ ጊዜ አካላዊ ጥቃት ምንም ማድረስ አትችልም። በሷ ላይ አካላዊ ጥቃት እሱ አለ። ሌላው ደግሞ ይሄ የሚሰራው ቪዲዮ ዩቲዩብ ላይ ይለቀቃል እና ከተሰራ በኋላ ላይ ሐሳብን መቀየር አትችልም። ይሄ ቪዲዮ አይለቀቅ ማለት አትችልም። ሌላው ሶስተኛው ደግሞ ይሄንን ሙሉ እሷን የመከታተል እግር በእግር የምንከታተለው በአንተ ፍላጎትና በአንተ ጥያቄ እንደሆነ የሚያረጋግጥ ነውና እስክሪብቶ አለ። እስክሪብቶ እዚህ ሁለቱ ፈራለኝ። በቃ ቆንጆ። እንግዲህ ይሄን ወረቀት እንግዲህ ያው ከዚህ በኋላ እግር በእግር የሚከታተላት ሰውኛ አንድ ሰው እንመድብልሃለን። ያው ያለውን ነገር ከስር የምናሳውቅ ይሆናል። ያው እንግዲህ እኛ ደስ የሚለን አንድ ላይ ብትሆኑ ብትታረቁ ነበረ ማለት ያው ያሉ ነገር ፈታችሁ አንድ ላይ ብትሆኑ ነበር ደስ የሚለን። ግን ያንተ ጥያቄ የሷን መከታተል ከሆነ ሰው ያሉኛ ደግሞ ያንተን ማስተናገድ ግዴታ ስላለብን ከዚህ በኋላ ያለውን ነገር ሁሉንም ነገር እናሳውቃለን። እንግዲህ ጥሩ እንዲገጥምህ ጸልያለሁ። ለማንኛውም አመሰግናለሁ እኛ መርጠህ ስለመጣ። እንግዲህ ቺንሴን ስንከታተላት አሁን 2 ሳምንት አካባቢ ገደማ አልፏል። በዚህ 2 ሳምንት ውስጥ እንግዲህ ከተለያየ ወንዶች ጋር ትገናኛለች። ያው ግን ሻይ ቡና ብላ ነበር የምትለያየው። አንድ ቀን ግን የሚከታተለው ልጅ ደወለልኝ። በአንድ ካፌ ገብታ ከሆነ ልጅ ጋር ሻይ ቡና እያሉ ነው። ግን ያው ሁኔታቸው የጓደኛ ሳይሆን የፍቅረኛሞች ነበር የሚመስለው። እስቲ ቪዲዮን አብረን እንከታተለው። እንግዲህ ያው እንደምታዩት ማንንም የወንድ ወይም ኖርማል ጓደኛዬ ነው የሚል በእንደዚህ አይነት መልክ እየተሻሸ እጅ ለእጅ እየተሻሸ እየተጎራረሰ ጊዜውን ያሳልፋል አልልም። ያውና ማየት ማመን ነው። እንግዲህ እንደምታዩት ነው። ቀጥታ ያደረገው ነው ምን መሰላችሁ? በዚህ ሰዓት ላይ ባለቤቷን እንዲደውልላትና የት እንደሆነች እንዲጠይቃት ነበር ያደረግነው። በሚደውላትም ሰዓት ስልኩን ታያለች እንጂ አታነሳውም ነበረ። ትዘጋዋለች። ታያለች፣ ሲደውል ትዘጋዋለች። ከዛ በመጨረሻ በሶስተኛው ነበር ያነሳችለት። አንድ የመጣው ብላ አብራት ያለውን ጓደኛ አንድ የመጣው ብላ ትወጣለች። ከዛ ያው ባለቤትየውን አወራችው። ስራ እንደሆነች ነበር ያወራችው። እስቲ ቮይሱን ሪከርድ አድርገው ነው ነበረ። አብረን እንስማው።
ደህና ነኝ ያለው ሰላም ነው አለሁልሽ። አሁን እኮ ከስራ ልወጣ ነውና የት ነው ያለሽው? መጥቼ ልውሰድሽ ወደ ቤት አንድ ላይ እንድንገባ ነበር። ውድዬ ማለት ዛሬ በጣም ስራ በዝቶብኝ ይገርምሃል፣ በጣም ቢዚ ሆኛለሁ። ለዛ ነው ስልክህንም ያላነሳሁት። ታዲያ እንዴት ይሻላል? ገብቼ ልጠብቅሽ ወይንስ እንዴት ነው? ወደ ቤት ሂድ ማለት ዛሬ ትንሽ ስራ በዝቶብኛል በጣም እና የሆነ እየተሯሯጥኩ ነው ያለሁት። ስልክ ለማንሳት እንኳን ጊዜ አላገኘሁም። እሺ ታዲያ አሁን የት ነሽ አንቺ? እኔ በቃ አለቃዬ ዛሬ በጣም ስራ በዝቶብኛል እንዳልኩ በጣም እንትን እያልኩኝ ነው። ብዙ ቦታ እየተሯሯጥኩ ነው ያለሁት። አሁን ራሱ መንገድ ላይ ነኝ። ቤት ገብቼ እጠብቅሻለሁ። ምናልባት 12:30 ወይ 1 ሰዓት አካባቢ ጨርሳለሁኝ። የዛን ይመጣል። በቃ እኔ ቤት ገብቼ ስለምጠብቅሽ። አዎ በቃ እንደዛ ይሻላል። እሺ በጣም ይቅርታ። እሺ አለቃዬ ስራ በዝቶብኝ ነውና እንደጨረስኩኝ በቃ እንትን እላለሁ እመጣለሁ። እኔ ራሴ እደውልልሃለሁ። 12:30 እስከ 1 ሰዓት ምናምን ባለው ጨርሳለሁ። በቃ ቤት ነኝ እኔ እጠብቅሻለሁ። እሺ ይቅርታ። እሺ ችግር የለውም። ቻው። እወድሃለሁ ደግሞ። እኔም እወድሻለሁ። ቻው ቻው። እንግዲህ ያው በስልክ ያወራችሁን ሰምታችኋል። ስራ እንደሆነች አምሽታ እንደምትመጣ ነው እያወራችሁ የነበረው እና ምንም እንዳልተፈጠረ ነበር ስታወራው የነበረው የኔ ፍቅር የኔ ሁድ እያለች ነበር ስታወራው የነበረው እና በጣም የሚገርም ነገር ነው። ስንቶቻችን ይሆን በእንደዚህ አይነት ሁኔታ ውስጥ የምንኖረው? በጣም ከባድ ነው። ያን ቀን እኔም ለሱ እንግዲህ ያው የነገርኩት ካልም እንዲሆን እቤት በሚገባበት ሰዓት እንዳያትና እንደዋሸችው ምንም አይነት ነገር እንዲያሳያት ወይም እንዲጠይቃት አላደረግነውም። ምክንያቱም ከዚህ በኋላ ያለውን ክትትላችንን ሊያበላሸው ስለሚችል እስከ መጨረሻው ድረስ ከጨረስ መሄድ ስለፈለግን ያው እሱን ካልም አድርገነዋል። እንግዲህ እንዳያችሁት ነው ካፌ ውስጥ በጣም የፍቅረኛሞች አክሽን ነበር ሲያሳይ የነበረው። ያው ከሸኛትም በኋላ እንግዲህ ኮንፈረንስ ስሟታል። ያው ብለር ስለሆነ ፊታቸው መታየት ስለሌለበት ብለን ነው እኛ ከላይ ስለሸፈን ነው ለእናንተ ብዙ ቪዚብል አይደለም፣ ግን እኛ በተከታተልነው ሰዓት በደንብ ነበር ያየነው እና ያለው ነገር በጣም የሚገርም ነው። ወደ ተመልካቾቻችን እንግዲህ የሚከታተለው ልጅ አሁን ደውሎልኝ ነበርና ወደ 7 ደረጃ አካባቢ የሆነ ፔንሲዮን ሲገቡ አየዋቸው ከሆነ ልጅ ጋር ባለፈው ካየነው አሁን ከዚህ ቪዲዮ በፊት ያሳያችሁ ከሱ ልጅ ጋር እንኳን አይደለም ከሌላ ልጅ ጋር ነው እና ሩም ውስጥ ሲገቡ አየዋቸው። ሰው ቶሎ ና ነው ያለኝ እና አሁን በፍጥነት እዛ እንሄዳለን። ያው ወደ መገናኛ አካባቢ ነኝ፣ ቶሎ እዛ እንሄዳለን። ለባሏም እንደውልለታለን፣ እሱም የሚመጣ ይሆናል። ስለዚህ እንግዲህ እዛ ያለውን ነገር አብረን የምናይ ይሆናል። እንግዲህ ወደ ተመልካቾቻችን እስከ መጨረሻው እንግዲህ ተከታተሉ ነው የምለው። የትም እንዳትሄዱ። ወደ 4 ኪሎ እንሂድ። ሄሎ፣ ሰላም ነው ገዥ? እንዴት ነህ ወዳጄ? አለሁልህ። እንዴት ነህ? ሰላም ነው
የት አካባቢ ነው? ዮሐንስ እሺ አሁን የት መሰለ ወደ ፒያሳ 7 ደረጃን ታውቀዋለህ? 7 ደረጃ ጋር እዛ ጋር እንፈልጋለን። ባለቤትህን ከአንድ ሰው ጋር አግኝተናታል እና እዛ ሩም ይዘዋል ነው ያለኝ። የሚከታተለው ልጅ ሩም ይዘዋል ብሎኝ እኔም ወደዛ እየሄድኩኝ ነው። ያው ከወንድ ጋር ነው ያለኝ። ግን በቃ ይኸውልህ አሁን ተረጋጋና በራይድ ዝም ብለና እኔም አሁን ወደዚህ እየደረስኩ ነው። ኦልሬዲ ስላሴ አካባቢ ደርሻለሁ። በቃ አንተ በራይድ ይዘና ወደዛው። እሺ ወንድሜ እሺ ቻው። እንግዲህ ተመልካቾቻችን ያው ለባለቤቷም ደውያለሁ። እኛም ኦልሬዲ ደርሰናል። እንግዲህ በጣም የሚያሳዝን ነገር ነው ማለት አንድ አግብታ ከምትኖር 2 አመት በትዳር ከቆዩ ማለት ጋር የማይታበቅና ማለት በቃ በጣም የሚያስጠላ ነው። እንግዲህ ከወንድ ጋር ማለት እንግዲህ እኛም አክቹሊ በምንከታተልበት ሰዓት ከብዙ ወንዶች ጋር ነው እያገኘናት ያለ ነው፣ ከተለያዩ ወንዶች ጋር ግን ያው አብዛኞቹ ራት እየጋበዙ ምናምን ነበር የሚሰነባበቱት። አንደኛው እንግዲህ ቪዲዮውን አሳይተናቸዋል። ከዚህ በፊት የነበረው ቪዲዮ ላይ ታችቷል። ያው የካንፈሯን ስሟት ነው የተለያዩት። ከዚህኛው ጋር ደግሞ እንግዲህ ሌላ ወንድ ነው የባለፈው ያየነው ወንድ አይደለም ብሎኛል እና ሩም ሲይዙ ነው ያያቸው እና በጣም የሚያሳዝን ነገር ነው። እንግዲህ እስቲ ያው ለሱ ለኛስ ችግር የለውም ግን እሱ የሚሰማው ስሜት በጣም ከባድ ነው። ያው እንደዚህ ማጨርበር በሴትም በወንዶችም አለ። እንግዲህ እኔ መመክረው እባካችሁ ትዳር ቀልድ አይደለም። በቃ ትዳር ቀልድ አይደለም። በምንም ታምር ከተጋቡ በኋላ አንድ ላይ መኖር ከተጀመረ በኋላ እንደ አይነት ነገር ባይፈጠር እኔ መልካም ነው እላለሁ። በቃ ታምኖ መኖር ነው። እኔ ለምን ቺት እንደሚያደርጉ ራሱ ግራ ነው የሚገባኝ። የተለየ አይነት እንትን ያለ አይመስለኝም። ሁሉም ተመሳሳይ ነው። ጀስት ፍቅር ኖሮ ከተጋቡ እንደ አይነት ነገር ጥሩ አይደለም። አለበለዚያ በቃ አለመጋባት እንደው ቢቀር ይሻላል። ለማንኛውም እስቲ አሁን እየደረስኩ ነው። ለልጁም ደውዬለት የቱ ጋር እንዳለ ልደውልለት። አሁን ደርሰናል። ኦልሬዲ በቃ አደባባይ ተሻግረናል። ብቻ በጣም የሚያሳዝን ነገር ነው በጣም እና እንግዲህ እስቲ ምን እንደምትል አብረን የምንሰማ ይሆናል። ምክንያቷ ምን እንደሆነ ከሱ ውጪ ቺት ስታደርግ የነበረበት ምክንያቷ አብረን የምናየው ይሆናል። ሄሎ ኪሩ፣ ሄሎ ኪሩዬ፣ ደርሻለሁ። ይኸውልህ እኔ አሁን የአደባባዩን የ4 ኪሎ አደባባይን አልፌ ወደ ፒያሳ እየሄድኩ ነው። የቱ ጋር ነበር ያልከኝ? ቶታሉ ጋር ደርሻለሁ። እሱ አሁን ቶታሉ አለ። ሌላም ቶታል ይታየኛል። ኦኬ ከፊት ያለው ቶታል ኦኬ፣ ፊት ለፊት ኦኬ፣ የሆነ ባነር ይታየኛል። ቆይ በቃ እሺ፣ መጣሁ። አልወጡም እስካሁን አልወጡም። 10 ሰዓት ነው የገቡት። 10 ሰዓት ነው ያልከኝ። ቅድም ስደውል 10 ሰዓት ነበር። በቃ ጠብቂ። በቃ መጣሁ። ይኸው ደርሻለሁ። አየሁሽ። ማን ነይ አየሁ። ና አየሁህ። ና ነይ። እሺ እንግዲህ ተመልካቾቻችን ቦታው ላይ ደርሰናል። እስካሁን አልወጡም ያለኝ 10 ሰዓት ነው። ቅድም ደውልኝ 10 ሰዓት ነው ገቡ ብሎ የደወለልኝ። እንግዲህ እስካሁን አልወጡም። አሁን 11 ሰዓት ኦልሬዲ ሆኗል። ለባልየውም ደውዬለታለሁ። በራይድና ብየዋለሁ። እንግዲህ እሱም ቶሎ የሚመጣ ይመስለኛል። እስቲ እንጠብቃለን። እንግዲህ ያው እሱ ከደረሰ ካልደረሰኛ በቪዲዮ እንትን እንላለን ማለት ነው። ኦኬ ባልየውም ደረሰ መሰለኝ። ደወለልኝ ወይ ቶታል አለ። ልክ 7 ደረጃ ጋር ልደርስ አንድ ቢያንስ 100 ሜትር ሲቀር 7 ደረጃ ጋር ልደርስ እዛ ጋር ነው። ኦኬ አንድ ቶታል አለ። እሱን አለፍ በለው። ሬድ ነው ያዝከው? ሲልቨሯ አየሁ መኪናውን አያት። በቃ ውረድ እዛ ጋር። እሺ ቆይ ልቀበልህ። ልውጣልህ። ግባ። እንዴ ቆየኝ ወዳጄ። እንዴት ነህ? ሰላም አለን። ያው እንግዲህ የሚከታተሉ ልጅ ነገረኝ ከሆነ እዚህ እንደገባሽ ነው።
እናዝናለን። እኛም ማለት ይሄ ባይፈጠር ደስ ይለን ነበር፣ ግን አንዴ ተፈጥሯል። ስለዚህ እንግዲህ ስትወጣ ያለውን አብረን የምናየው ይሆናል ማለት ነው። እስኪወጡ ድረስ ወደ 10 ሰዓት ነው የገቡት። አሁን ኦልሬዲ 11 ሰዓት ከሩብ ሆኗል። እስኪወጡ አብረን እንጠብቃለን። አዎ እንዴ አንድ ወር ሙሉ ተከታተላት እኮ ሶስት አንድ ወር ሙሉ ተከታተላት እኮ በደንብ ነው የሚያውቃት። ፎቶዋን እንደሰጠን እንግዲህ እሷን ነው ያው ቪዲዮም ከዚህ በፊት አሳይተናል። እሷ እንደሆነች አረጋግጠናል። ስለዚህ እሷ ናት። ማመን ከብዶኝ ነው። አይዞህ ማለት ያው ምንም እንደውም እንኳን ቁርጡን አወቀው ገባ። እድሜ ልክ እንደዚህ ብትቀጥል ነበር ላንተ ከባድ ነው። ሰው ችግር የለውም አንተ ሪላክስ አድርግ። ፎከሱን ልቆልፍበት እንግዲህ ተመልካቾቻችን ያው የገቡት ቅድም አካባቢ ነው ተወዛው አልቦ እና ስፖርቱ ያው ካሜራችንን ደቅነን እየጠበቅናቸው ነው። ኦልሬዲ ወደ 2 ሰዓት ተኩል አልፎናል እዚህ ጋር ከቆምን። እስቲ እንጠብቃለን እንግዲህ ያው እኔ ቅድም እንዳልኩ ነው አንተ ምንም ትንኮሳ ምናምን እንዳታደርግ ምንም ነገር ራስን አረጋጋ። ሌላ የተለየ ነገር እንዳታደርግ እሺ። እኔ በጣም ወዝኛለሁ ገባኝ፣ ግን በቃ እንዳልኩ ምንም ነገር እንዳታደርግ እሺ። ወጡ መሰለኝ እነሱ ናቸው መሰለኝ ነው እነሱ ናቸው። አንቺ በጣም ታሳዝኛለሽ። በጣም አሳፋሪ ሰው ነሽ። አልገባም አትበይኝ። ወሩን ሙሉ ተከታትዬሻለሁ። አንቺ በጣም አሳፋሪ ነሽ። እንዴት ነው ግን ሴት ልጆች በጣም ታሳፍሪያለሽ። ዝም በይ በእናትሽ። እዚህ ጋር ያበቃልሽ። እኔና አንቺ በጣም ታሳዝኛለሽ። ግን በጣም ባለጌ ሰው ሚስት ትላለህ። የሰው ሚስት እንዴት ይችላል? በጣም አዝናለሁ። በጣም ያሳዝናል። ግን እሱ ብቻ ነው እሱ ብቻ ነው ወይ? አልገባችሁም እኮ አይ ማለት የሆነ በስራ ጉዳይ ላይ ምናምን ብዙ ሰዎች ነው የማገኘው። አይ በስራ ጉዳይ አትሳሳትም። ቪዲዮ አለ እናሳይሻለን። የምን ቪዲዮ ማለት አንቺውን ትዋሻለሽ? አንዱ አይደለም ላስረዳ። ሁለት ሰዓት ቤርጎ ቁጭ ብለሽ ታወሪያለሽ። ፔንሲዮን በስራ ጉዳይ ላይ ሰዎችን ማናገር ነበር። ፔንሲዮን ውስጥ ነው ታወሪ። እሱን ሌላ ነገር ውስጥ እንዲገባ ስታይ እኛ አንዱ ወይ ሶስት ችግር ይሁን እንስማማለን። ብለር ይደረጋል። ፊት ይሸፍናል። ነው ፈይታ ብለር ይደረጋል። ግን እሷ ለአንዱ ስንከራከራት ነበር። አንዱ ነው ብዙ እንደዚህ ነው። ባንተ ጋር ነው ያው ባንተ ባሏ እንደኛው ባሏ የማውቀው ነገር የለም። ነገሮች እንዳለ
በጣም ያሳዝናል። ውድ ተመልካቾቻችን እንግዲህ የአንድ ወር ክትትላችን ወይም 3 ሳምንት ከምናምን ክትትላችን ይህን ይመስል ነበረ። በእውነቱ ተመልካቻችን በጣም ነው ያሳዘነኝ። ግን ያው ብዙዎቻችን ወይም ብዙዎቹ በእንደዚህ አይነት ሁኔታ ውስጥ ይኖራሉ። ሴትም ወንድም ከትዳራቸው ውጪ እንደዚህ የሚያደርጉ በብዛት አሉ። ያው ጥሩ እንዳልሆነ ቪዲዮ ላይም ስናገረው ነበረ። አሁንም ደግሜ እናገራለሁ። ትዳር ቀልድ አይደለም። አንዴ ከገባንበት በኋላ ታምነን መኖር የግድ ነው እላለሁ። እንግዲህ እቺ ልጅ ስራ ነኝ ብላ ከፔኒሲዮን ውስጥ ከወንድ ጋር ስወጣ ነበረ ያገኘናት። ያውም ከአንድ ወንድ ጋር አይደለም ከተለያዩ ወንዶች ጋር ነበረ። ቢሆንም እሱ የፈለገውን ያሰበውን ነገርኛ አሳክተንለታል። የኛ ደስታ አንድ ላይ ቢሆኑ ነበረ። ግን ያው በሱ ጥያቄ መሰረት ክትትላችንን ስራችንን ጨርሰን ያለውን ሁኔታ አሳውቀናል። እሱም እጅ ከፍንጅ ወይም ያለችበት ቦታ ድረስ መጥቶ ያለውን ነገር ተመልክቷል። ከዚህ በኋላ ያለው ውሳኔ እንግዲህ የነሱ ነው፣ ታርቆ መኖር ወይም መለየት። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ፕሮግራሞች እስከምንገናኝ መልካም ቆይታ